ወንድ ሲሄድ ወንድ ይመጣል። ሴቶች ተረጋጉ። ወንድን በጨረታ ይገርማል። እውነት ለሷ ለመበሳጨት ነው እንጂ መጀመሪያም ፈልጎሽ አይደለም። የፈለገን ያፈቀረ ቢሆን ባልሆን ሆነው ካንቺ መለየት አይፈልግም። ሄሉ ራስሽን ጠብቂ፣ ራስሽን አትጎጂ። ብሞትም ለዚህ ዘልዛላ ወንድ አልሆንም። ኧረ ሄሉ ምን እየሆንሽ ነው? ያብ ይሄ አይሆንም አትበሉ እንደዚህ። ሄሉን የበደሏት ቤተሰቦቿ ናቸው የሚሉትን ዜናዎች ወደ እናንተ ይዘን መጥተናል። ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም። እናንተ ጋር ሁሉ ሰላም እንደሚሆን ተስፋ እያደረጉኝ የሄሉ ነገር ቢያናድደኝም ብበሳጭም ብጨነቅም የማመጣው ነገር ስለሌለ ብቻ ወደ እናንተ መጥቻለሁ ማለት ነው። ውድ ቤተሰቦች ላይክ፣ ሰብስክራይብ አድርጉ። እንግዲህ ትናንትና ማታ የተለቀቀውን ቪዲዮ አይታችኋል። በብዙ ስሜት ውስጥ ሆኜ የተለያየ የራሴን ሀሳብ ለመስጠት ሞክሬያለሁኝ። ዛሬ ደግሞ የእናንተን አንዳንድ ኮሜንቶች እያየን ሀሳብ እንሰጥባችኋለን ብዬ ስላሰብኩኝ ነው ወደ እናንተ የመጣሁት ማለት ነው። ላይክ አትርሱ። ሄሉ አንቺ ጠንካራ ነሽ፣ እንዲሆንሽ ማየት አንፈልግም። ጠንካራ ሁኚም። ሄሉን ጠንካራዋን ማየት ነው የምንፈልገው። ያብ ተብዬው ግን መቼ ነው የሚገባ? በአንተ ምክንያት የሆነ ነገር ብትሆን እንደማንፋታ ማወቅ አለብህ። አንተ ግን ያማሃል። እንደ አንተ እኮ አልጋ ቤት አግኝታ ነው ይቅርታ ያደረገችልህ። አንተ ግን ምንም ባልተረጋገጠ ነገር ምንድን ነው የዚህን ያክል ዋጋ የምታስከፍላት? በቃ ይቅርታ አድርግላት። ቢያንስ አንድ ድል እንዴት አይሰጥም? ለሚያፈቅሩት ሰው በጣም አበዛኸው ራስክን። ለምንድን ነው እንደምንድን ነው የምታየው? ሄሉሻ ማለት ዳይመንድ ናት። አንተ ገና አልገባህም በትክክል ኦኬ። በውስጧ በጣም ብዙ ኮሜንቶች ተጽፈዋል የምለሱላት ማለት ነው። ነገር ግን ወደ ሌሎቹ እንሄዳለን ማለት ነው። ምክንያቱም መልስ የተመላለሱ ሄሉን የቀበራት ቤተሰቦቿ ናቸው። እንደተጣሉ መልሰው መታረቅ አልነበረባቸውም። ይቅርታ ማድረግ የለባትም ነበር። ያው እሷም ቤተሰብን ለማክበር ቤተሰብም ደግሞ ህይወቷ ነው ብሎ በማሰብ ነገሮችን እንድታስተካክል እድል ነው የሰጧት። ሌላ ምንም አይደለም። ቤተሰብ ምንም እዚህ ጋር የሚመለከተው ነገር የለም። ምክንያቱም ቤተሰብ መቼም የልጁን ደስታ ማየት ነው የሚፈልገው እንጂ የልጁን ደስታ ማየት የማይፈልግ የለም። እና የእሷን ቤተሰቦች የእሷን ደስታ ማየት ስለፈለጉ ብቻ እድል ሰጥተው እንድታየው አደረጓት። በቃ ሌላ ታሪክ የለም። እና ቤተሰቦቿ ምንም እዚህ ጋር ተጠያቂ ሊሆኑ አይችሉም። ጥሩ ነገር ነው ያደረጉት። ማንኛውም ወላጅ ዋሽቶ ያስታርቃል እንጂ ዋሽቶ አያጣላም። ስለዚህ በቤተሰብ ልንፈርድ አንችልም ማለት ነው። አንዳንዴ ያው ራሳችን የምንወስናቸው የምናረጋቸው ነገሮችም እንትን ስለሚሉ ይጎዳሉ። ምክንያቱም ልጅነትም አለ ወጣትነት ምናምን ሲሆን አስቸጋሪ ስለሚሆኑ ማለት ነው። ሲጀመር ከያብ ጋር ብትሆኚ ዘላለም ነው የምታለቅሹ። ለምን እንደዚህ አይነት ወንድ ዋጋ ያስከፍልሻል? ልመኝኝ፣ አቁሚ፣ ይበቃል። አይወድሽም። አንቺ ምን ሆነሽ ነው? ዛሬ አብሮሽ ቢሆን ነገ ይጎዳሻል። በቃ ውሸታም ነው ልጁ። ጠንክሪ ሄሉ። አላ የተሰበረው ልብሽን ይሙላልሽ። አንተ እኮ ያ እንደ ወሎየዋ እኮ ምጽፊው ኮሜንት አይጣል እኮ ነው። ከልብሽ እኮ ነው ምጽፊው። አንተ እኮ ፍቅረኛ የለኝም በጣም የስራ ሰው ነኝ እያልክ ብዙ ቀባጥረህልን ነበረ። አሁን ደግሞ ፍቅረኛ እያልክ ትላላሳለህ። ብዙ የሚጋጭ ነገር አለ። እኛ ሾርት ሜሞሪ አይደለንም። ያወራሁን ነገር ማውራት ብቻ አይደለም። አንቺ ደግሞ ባጣ ቆይን ታስጠላ ካልሽን አንቺ ነሽ ርካሽ። አልፈልግሽም ብሎሽ ሄዶ መልሰሽ ትርመጠመጫለሽ። ሄሉ የኔ ጀግና ተይው። ቀረበት እንጂ አልቀረሽበት። በትክክል ሄሉ ቀረችበት እንጂ እሷ አይቀርባት። ምክንያቱም እያየን ነው። ሄሉ መፈተን ለበጎ ነው። አሁን ድራማ እየመሰለኝ ነው። ብቻ ሄሉ ራስሽን ጠብቂ። ስላለቅሽ ነገሮች አስተካክልሽ ቆፍጠን በይ። ኢቨን ድራማ ቢሆኑ ራሱ እኮ እንትን ነው። ሲጀመር አትወዳትም ነበር። ለመፈመስ እና ሰው አፍላ ለማግባት ብለህ ነው። ሄሉዬ የኔ ቆንጆ አንቺ ጠንካራ ሴት ነሽ። ትናንትን አልፈሻል። ነገንም ዛሬንም ታልፊዋለሽ። ልዩ የምትባል ሴትዮ ሁለተኛ ማየት አንፈልግም። የሴት ቅሌታም ነሽ። ለልዑል ወረድ ልዑልም ዳንክ ሄሉ አራንቺ ደግሞ ምን አረገና ነው ከሷ አይቱ የሚወጣ ያው አንተና ልዩ በፍጹም ሚዲያ ላይ መታየት የለባችሁም። ሰላማዊ ህይወት መኖር ከፈለጋችሁ ማለቴ ነው። ሚዲያ ላይ ያገኘ ፍቅር አላየሁም። ሄሉን ራስሽን አትጉጂ፣ ህይወት ይቀጥላል። ወደፊት ከስተትሽ ተማሪ እና ጠንካራ ሆነሽ ወደ ራስሽ ተመልሰሽ እንድናይሽ
እንናፍቃለን እንፈልጋለን እኛ እህቶችሽ። ብዙ ኮሜንቶች ናቸው ያሉት። ብዙም ዛሬ ከብድረኛ ዝም ብዬ ወደ እናንተ ቀን ስለምትጠብቁ ቤተሰቦቼ ብዬ ነው የመጣሁት። ውድ ቤተሰቦቼ ለማንኛውም በጣም ነው የምወዳችሁ። ላይክ፣ ሼር፣ ሰብስክራይብ አትርሱ እና ደግሞ እስከ መጨረሻው ይሄን ቪዲዮ የምታዩት በሰአዳና አሊ እቃ ቤተሰብ ጋር አድርሱልኝ ብላችሁ የተበላችሁ ካላችሁ በውስጥ መስመር አናግሩኝ። ጉዳዩን ወደ ሀቢባ ጋር ይዘን ልንሄድ ስለሆነ ነገ ወይ ዛሬ ልንሄድ ስለምንችል ይሄን ቪዲዮ የሰማችሁ በሙሉ ተበልተናል የምትሉ ካላችሁ በውስጥ አናግሩኝ። ወዳችኋለሁ። መልካም ጊዜ። ቻው ቻው። አንቺ ፍቅርዬ ስትይው እሱ ወይ ይላል። የሰው ልጅ ቢያንስ እንትን ማለት አለበት። ምንድን ነው ሜሪ ተሻሽላ እንዴት አትሻሻልም? ለሁለት ተጠመቅ እንዳንድ ማስገባው የለም። እንዴት ነው አንተ ጀንትልማን ሆናለሁ ብለህ የቆመ ፖል የመሰልከው የቆመ ቴሌቪዥን የመሰልከው ፈልገው ነው? ሲያስጠሉ ፈልገው ነው። ሰውቃችኋለሁ። አንጀሊክ ውዶች ሌስኮ እንትን ሪፖስት አድርጉላቸው የኔ ፍቅሮች። ቫይራል መውጣት አለበት። ሪፖስት ላይ ካርጉት እየሄዳቸው የኔ ፍቅሮች። ሌስጎ የሁለታቸውንም ነው። ቆይ አሁን ሌውና ከዛ እናስገባዋል እያልኳችሁ ነው ፍቅሮች፣ የማሮች ውዶች። ሂዱበት በጣም ነገሮች ናቸው ውዶቼ። የሰራነው ቪዲዮ አለ እኔና ቦቼ። አቤት አንጀሊክ ሲጀመር አንጀሊክ አንቺ ትለያለሽ። ነኝ እንደውም ገስት ግቢ። ኧረ ወንድ ልጅ ቆፍጠን ማለት አለበት እንደ ቦቼ ነው ያለችው። ታዲያ መቼ ቆመ ቴሌቪዥን ፖዝ የተደረገ ቪዲዮ እኮ ነው የመሰልከው። ፖዝ የተደረገ ቪዲዮ። ኧረ አንጀሊክ በእግዚአብሔር ተናገሪልኝ። ኧረ ተናገሪልኝ። እኔ ብቻ ነው መሰለሽም የሆነ ሰዓት ላይ እና ምን ችግር አለው? የእሺ ሰው ግምት አይደለ እንዴ? አንጀሊክ ቆይ አንቺ በትክክል ሰው ግምት አፍራ ቦቼ ዝም በል። ሶሪ ቦቼ ዝም በል አንተ። እኔና አንጀሊክ እንነጋገር። አንጀሊክ ወይዬ አትዋሽና ዝም ብለሽ ስታየው ፖዝ የተደረገ ቪዲዮ መስሎሻል አልመሰለሽም? አትዋሽ ችግር የለውም። ወይኔ ቦቼ እኮ ዝም ብሎ ራሱ እንደዚህ ግርማ ሞገስ አለው እኮ። ወይኔ እናት የኔ እናት ግርማ ሞገስ ስትይ አልገባኝ። ብዙ አይነት ሆኖ ማን እንደሚመስል ታውቂያለሽ? ስሚም እንደዚህ ሆኖ ምን እንደሚመስል ታውቂያለሽ አንጀሊክ? ና ቦቼ አይደለም እንደዚህ ወዝወዝ ብሎ ቆሞ ራሱ ከርቀት ነው የሚስበው። በቃ ወይኔ አንጀሊክ የኔ እናት አረበ። አንጀሊክ ስሚኝ፣ የሆነ ጥያቄ ልጠይቅሽ። ወይኪ ስሚ እንትን አይተሽ ታውቂያለሽ? ኧረ ፀጉሬን ያዘብኝ። ገበያ ሄዶ ይሄ አይሆንም ብሎ የተመለሰ ፍየል ወይ ምናምን አይተሽ ታውቂያለሽ? እኔ እንጃ አንበሳ ነው የሚመስለኝ እኔ ዝም ብዬ ሳየው። ቦቼ ማለት እኔ በግልጽ የምተርብህ ይሻላል። የምር እኔ በግልጽ የምተርብህ ይሻላል። በገዘው ነው ኖ ስትስቃ በቃ በገዘው እያረገች ነው። እኔ